አንለያይማ አንለያይም ግድ የለም አንለያይማ በፍጹም አትስጋኔ በዚያ ይግባ ስጋት የሰውን አይደለም ፈጣሪ ነው መፍራት አንድ አርገን ያለ ሆዴ ፍቅር ያሰኘን የሚለየን ቢሆን ለምን አገናኘን ምን አለች ብለኝ ታያለ ሲታይ ባይመስልም ያምራል ያብባል ፍቅራችን አንለያይም ምን አለች ብለኝ ታያለ ለሰው ባይመስልም እኛ ነኝ ምንም ማምጣት አይቻልም። ሰው ደግሞ ከተዋደደ በኋላ እናት ደግሞ ሞዴል ናት። አይ ቲንክ ሞደርን ናት እናትየው ብዬ አስባለሁ። እንደዚህ ናት ሞደርን አትሆንም። ሺሶ ኖት ላይክ ፋራ ወዳ ፋራ አይደለች አይደል? ማሚ ዮር ማም No, she's so nice, I swear. Yeah? So she's so nice mother. Yeah. እና አስረድታችኋት ትምህርትሽን ተማሪ ትምህርቱ ቢያልቅ ፈርስት ፕሌስ ትምህርቱ ላይ ጥሩ ነው። መጠቀቅ ቤቢ እንዳይመጣዋ ቤተሰብን ደግሞ በተለይ ማም ሲንግል ማም ሆኖ ማሳደግ በጣም ከባድ ነው። I single mom okay it's okay No. but Aline No, I know. ስታሳድግሽ አልገዛት ኦኬ። ለማንኛውም ግን ማምን ማናገሩ ጥሩ ነው ብዬ ነበር አይደለ? በትክክል ጂጂ ላይክ የሶሻል ሚዲያ ሰዎች ግርግር ወደ ሌላ ነገር ስለወሰዱት ነው እንጂ እኔ እንደ እናቴ ነው የማከብራት፣ እንደ እናቴ ነው የምወዳት። ገባሽ? ስለሌላው ነገር ደግሞ መጀመሪያ ሰርግ ቀለበት እናደርጋለን፣ ከዛ በኋላ ሁሉ ነገር ይደርሳል። ግን እሷን ለማም ቀስ ብሎ በቃ እሷም ቢሆን አደከ ወይስ እንዴት ነው የተረሳው? የዛኔ ፍሪዝ ነበር ጨግሬ ከፍሬ ጋር ስትታረቁ አስታውሽ? ምንስ 5 ነው 6 እኮ ነው ተጣልተን የተታረቅነው የሚመስለው ነው። ላይክ የመጨረሻውን እንጂ ሶሻል ሚዲያ ላይ እንትን ያለው የሐኪም ቤቱ የሆስፒታሉ ጊዜ ያ ላይቭ ላይ ሆነን ምናምን እነ ሊያ ነበሩ ከኛ ጋር መሰለኝ ኩል ሊያ ምናምን ያ ባይዶይ ብዙ ስላደረገላት ታስታውሻለሽ? የዛን ጊዜ ትንሽ ነበር ወይ ራሴ በሌዝማ ነበር ማስታወስ ከኪዱ ጋር ነው። ከኪዱ ጋር ስትጫወቱ ከእሷ ጋር ማቀ ከዛ በደንብ ደግሞ ያወቅኩ ደግሞ የሆነ ሰዓት ከሆነ ሰው ነው። ከዛ ደግሞ በደዚህ ደግሞ በደንብ አወቅኩ። እንዴት ነው ግን ደስ ይላል? ስታገኛት ደስ አለክ? እንዴ በጣም ይሄ ሁሉ የሚሳደጋለ ህዝብ ልንገርሽ ጂጂ፣ ምክንያቱም ሲንግል ስለሆነ ብቻ ነው። የምር ነው ይሄ ተናገርከው። እኔ ላይቭ ላይ ነበርኩኝ ሳያችሁ ድንግጥን ያልኩት፣ ምክንያቱም በነገርኩት የኔ ይዛለት ግን ጥሩ ነው አለመቀረጹ እንጂ ወይኔ እንደዚህ ና አሞራ ተገናኘው እየጮኩኝ ደስ አለኝ። ደስ አለችኝ ራሱ አቀባበሉ፣ አለባበሷ ምናምን ነገር ሮማንቲክ መሆኗ እንደዚህ በጣም ደስ የምትል ልጅ ናት። አትመስልም እንደዚህ ግን ባይዘዌ ግን ጋር ልንገርሽ ጂጂ እንዳም በሶሻል ሚዲያ ብዙ አይደለች። በአካል በጣም ወንጭ ልጅሽ ማርያም ሬስፔክት የዘለት ነው በስመ አብ ሙሽራን የመሰለች እኮ ደነገጥኩ እኮ። ሰው በሌለበትም እንደው ልታገባ ነው ልትፈርም ነው ካለ ወርቅ ሰው በሌለበት ካለ ወርቅ ልትፈርም ነው ወይ ብዬ
እኔ ላሞራው ያንድ ታሪክ ልንገር። በጣም እልህ ውስጥ የገባሁት መቼም እንደሆነ ታውቃለህ? እኔ በሌለውበት ማለት ነው የሆነ አረቄ ቤት ይሁን ጠላ ቤት ይሁን አላውቅም፣ እዚሁ ጀርመን ውስጥ ያለ ቡና ቤት ነገር ውስጥ ደግሶ ቀለበት ነው እናደርጋለን። እናት የለም፣ አባት የለም፣ የሴት ዘመድ የለም፣ ምንም ነገር የለም። በቃ ይዛለት ሰው ባይኖር ኖሮ ቦምብ ነበር የምጥለው እዛ ቤት ውስጥ። እግዚአብሔር ሰው ነው እንትን ያለኝ። እኔ ዛሬ ልንገርህ መሳሪያ ነበር ሳስፈልግና ሳዘጋጀ ነበር ወይ ላጠፋቸው ወይ ይሄ መጥፎ ነው ማለት በራሴ የደረሰው ነገር እና ሰው ነው ከዚህ ቤት አልወጣሁም። ወይ ለፖሊስ እንናገራለን አጠፋቸዋለሁ ብዬ በቃ ሁለቱም እና ጥሩ አይደለም። ምክንያቱም ከባድ እና ያንን ነገር ለማሚ ደግሞ እንትን ታመጣላታለን። አሞራ ከትግራይ ምንድን ነው እንደዚህ ወርቅ አጠራቅ በዚህ ወርቅ እኮ ይሰጣል በተጋሩ በዛ አድርገን ነው የምንቀበለሽ። አይደል? ልክ ነኝ እኮ በደንብ ብዙ ወርቅ ካላመጣኝ ልጃችንን ትይና ትይዣለሽ። ማሚ ደስ ብሏታል። አንተ ጋር ናት ያለችው? አሁን እህቴ ጋር ያሉት ግን ባለፈው ምጡ እያለች ነበር ወደዚህ ሀገር ምናምን ያለች ነበር። ታሪክ ትሰራላችሁ እናንተ፣ ምክንያት አላችሁ። እግዚአብሔር አለ በእናንተ። ምናልባት እንደው ይህ ፖለቲካ ምረፍት ሊያገኝ ይችላል። የሆነ ላቸው እግዚአብሔር ምክንያት ቢያንስ ይህን ህዝብ መማር አለበት ያስባለሁ። ባይተው አላስታውሽም እንጂ የሆነ ቀን እኮ ላይ ብላይ ተገናኝተን ነበር ድሮ ከአንድ ዓመት ምናምን በፊት። አንለያይማ አንለያይም፣ ግድ የለም አንለያይማ፣ በፍጹም አትስጋኔ በዚያ ይግባ